ሰላም ጤና ይስጥልኝ እንደምን አላችሁ ውድ ሀገሬ ልጆች ውድ የአቡኪቲዩ ፋሚሊዎች ዛሬ ማሳያችሁ ወደ ኢትዮጵያ እንዴት አድርጋችሁ ብር እንደምትልኩ ነው በባርኬ ባንክ ባርኬ ሞባይል ባንኪንግ ያላችሁ ሰዎች ይሄንን ቪዲዮ እስከመጨረሻው ሰብስክራይብ እያደረጋችሁ ቪዲዮን ሼር እያደረጋችሁ ተከታተሉኝ አብዞ እዚህ ሀገር የምታምኑት ሰው ከሌለ ብር ልካችሁለት ሊያደርስልኝ ይችላል ብላችሁ የምትፈሩት ሰው ከሌለ መላክ ያለባችሁ ባርኬ ባንክ ላይ ነው አንድ ምክንያቱም ፍጥነቱ ብሩ ትንሽ ቢሆንም ፍጥነቱ ደግሞ ከሌሎች ባንኮች ይሻላል አብዛኞቹ ባንኮች ከ3 ቀን ከ4 ቀን በኋላ የሚያደርሱ አሉ ባርኬ ባንክ ላይ ግን አሁን ልካችሁት ከደቂቃዎች በኋላ አብዛኛው ጊዜ ይደርሳል ባርኬ ባንክ ላይ ደግሞ 1000 ሪያል ወደ 41200 ብር አካባቢ ይመጣል የምታምኑት ሰው ካሌለ ለ4000 ብር ለ5000 ብር ልዩነት ብላችሁ ብራችሁ መበላት የለበትም ባይነኝ ስለዚህ ለዛም ነው ይሄን ቪዲዮ መስራላችሁ ቀለል አድርጋችሁ እንዴት መላክ እንዳለባችሁ ማሳያችሁ ይሆናል ማያዝ ያለባችሁ አንድ የኢትዮጵያ አካውንት ነው ከሌሎች ባንኮች ውስጥ ደግሞ የኢትዮጵያ ንግድ ባንክ ቢሆን ይመረጣል የግል ባንኮች መዘግየት እንዲሁም ደግሞ አስቸጋሪ ሁኔታ ውስጥ ሊገጥማችሁ ይችላል ከዛ ውጭ ምንም ነገር አያስፈልጋችሁም አፕሊኬሽኑን ከፍታችሁ መላክ ትችላላችሁ ቪዲዮውን እስከመጨረሻው ተከታትላችሁ ማየትና መላክ ትችላላችሁ ቪዲዮውን ደግሞ ይጠቅማል ብላችሁ ለምታስቡት ሰው ሼር ማድረጋችሁ እንዳይረሳ ቀጥታ ወደ ቪዲዮው ልሰዳችሁ እሺ ቤተሰብ በመጀመሪያ አፕሊኬሽናችሁን ባርኬ ባንክን በዚህ መልኩ ተከፍቱታላችሁ ፓስወርዱን የምትረሱት ከሆነ ሁልጊዜም እንደመላችሁ በአይነ ሻራ አሊያም ደግሞ በጣት አሻራ ካደረጋችሁት ደግሞ እንደዚህ በቀላሉ ይገባል አያስቸግራችሁም ፓስወርድ ለተቸገራችሁ ሰዎች ሴቲንግ ውስጥ ገብታችሁ አሻራውን ሙሉት ሁልጊዜም ለመክፈት ስትፈልጉ በሰከንድ ውስጥ ነው የሚገባው አሁን እዚህ ጋር እናንተ መላክ የምትፈልጉት ወደ ኢትዮጵያ ከሆነ አሁን ማሳያችሁ ይሆናል ግን ከዛ በፊት እዚህ ጋር ሎካል ባንክ ማለት እዚህ ሀገር ሆኖ ለፈለጋችሁት ሰው አንድ ሰው የፈለገውን አካውንት ቢሰጣችሁ እዚህ ጋር ይሄንን ነክታችሁ ከዚህ ቤት ያላካችሁለት ሰው ካለ በዚህ መልኩ እንደዚህ ያመጣላችኋል አዲስ አካውንት ደግሞ መዝግባችሁ ለማስገባት ከፈለጋችሁ እቺኛዋን ሴንድ ቱ ኒው ቤኔፊሻሪ የምትለው እንደዚህ ነክታችሁ እዚህ ጋር ኤስኤ ብሎ የሚጀምረው ረጅሙ ቁጥር ታስገባላችሁ እዚህ ጋር ሪሌሽንሺፕ በሚለው ደግሞ ፐርሰናል የሚለውን አድርጋችሁ ቀጥታ ኒክኔም ደግሞ እናንተ ጋር ተጽፎ ሊቀመጥ የምትፈልጉትን ስም አስገብታችሁ እዚህ ሀገር ላለ ሰው መላክ ትችላላችሁ ይሄንን በእግረ መንገዴ ላሳያችሁ ብዬ ነው አሁን በቀጥታ ወደ ኢትዮጵያ እንዴት አድርጋችሁ መላክ እንደምትችሉ ደግሞ ላሳያችሁ እዚህ ጋር አሁን የባርኬ ባንክ ከፊት ለፊተኛው ገጽ ነው ያያችሁ እዚህ ጋር ምን የሚል አለ ኢንተርናሽናል ትራንስፈር ያያችሁ እሱ እንዳንዴ ተነኩታላችሁ እዚህ ጋር ከዚህ በፊት ሌላካችሁለት ሰው ካለ እኔም ከዚህ በፊት 290 ብር ልክ ያለው ወደ ሌላ ሀገር ነው ለሌላ ሰው ነው የዘላኩት ወደ ኢንዲያ ማለት ነው ከዚህ በፊት ላካችሁለት ሰው ካለ እንደዚህ ይቀመጣል ግን በአዲስ መልክ ደግሞ ለመላክ ከፈለጋችሁ እዚች ጋር ሴንድ ኒው ቱ ኒው ቤኔፊሻሪ የምትለዋን እቺኛዋን አንዴ ጥቁሯን አንዴ ተነካላችሁ እዚህ ጋር የብዙ ሀገር እንትኖችን ያመጣላችኋል እናንተ ሰርች ባሩ ጋር ትሄዱና ኢቲ ብላችሁ ትጽፉ እንደዚህ ኢትዮጵያ ብሎ ይመጣላችኋል ፊት ለፊት ትነኩታላችሁ አንዴ ከዛ በኋላ እዚህ ጋር ደግሞ በዶላር ነው ወይስ በኢትዮጵያን ብር ነው ወደዛ የሚገባው የሚጠቅማችሁ ለእናንተ በኢትዮጵያን ብር ትሞሉታላችሁ ከዛ እዚህ ጋር ሁለት አማራጭ ያመጣላችኋል በሞባይል ዋሌት ነው በባንክ አካውንት ነው ሞባይል ዋሌት ማለት አንድ ሰው ስልክ ቁጥሩን ብቻ ከሰጣችሁ ወይንም ደግሞ የቴሌ ብር አካውንት ከሰጣችሁ በዚህ ሞባይል ዋሌት የሚለውን ተጠቅማችሁ መላክ ትችላላችሁ ግን ለኛ ደግሞ የሚጠቅመን የባንክ አካውንት ስለሆነ ይሄው የባንክ አካውንት የሚለውን እንደዚህ አማራጭ እንነካለን ከዛ በኋላ ይሄ ሁሉ አማራጭ አለ አቢሲኒያ ባንክ አለ አዋሽ ባንክ አለ ሁሉም ባንክ አለ እዚህ ጋር የኛ ደግሞ አብዛኛው ጊዜ ምን ብያቸዋለሁ የኢትዮጵያ ንግድ ባንክን አካውንት ተቀበሉ ለመላክ ከሆነ ለምን በፍጥነት ስለሚገባ የኢትዮጵያ ንግድ ባንክ ደግሞ ስሙ ኮመርሻል ባንክ ኦፍ ኢትዮጵያ ነው የሚለው ተሳስቼ ሌላ ነካው ዳሽን ባንክ ነካው ኮመርሻል ባንክን ትነኩታላችሁ ኢትዮጵያ ንግድ ባንክ ማለት እሱ ነው ከዛ እሱን ከነካችሁ በኋላ እዚህ ጋር ፉል ኔም ይላል በሱ ቦታ ስሙን ታስገባላችሁ እንደዚህ ታስገባላችሁ እዚህ ጋር ደግሞ ፋሚሊ ነው ፐርሰናል አጠቃላይ ፐርሰናል የሚለውን ብትመርጡ የተሻለ ነው እንደዚህ ግን ፋሚሊ ብትሉትም ደግሞ አሪፍ ነው ከዛ እዚህ ጋር ከስር አካውንት ነምበር ይላችኋል አካውንቱን አስገባለሁ ያው እንደዚህ ከነስሙ ያወጣልኛል ስሙን እቀይረዋለሁ እዚህ ጋር ከዛ በኋላ ምንድነው የሚለው ኮንቲኒው ነው ማለት ያችሁ እዚህ ጋር እንደነበረ ይሁንና ብራንች ኔም አብዛኞቻችሁ ምንድነው የምትሳሳቱት እዚህ ጋር ብራንች ኔም የሚለውን ተሳሳታላችሁ እዚህ ጋር ስም ሳይሆን 00 ብቻ 4 ጊዜ 00 እንደዚህ ታስገቡለትና ታልፋላችሁ እዚህ ጋር ስልክ ቁጥር ታስገባላችሁ 0988
0977182154 እንዴት ታስገባላችሁ? ኮንቲኒው ትልታላችሁ። ስልክ ቁጥሩና የንግድ ባንክ የሚጠቀመው ሰው አንድ አይነት መሆን አለበት። በባንክ ለመላክ ስትፈልጉ ይሄው መጨረሻ ላይ ምን ያደርጋል? ባንኩ ይደውልባችኋል ወደ እናንተ። ታነሱታላችሁ፣ እንደዚህ ታዳምጣላችሁ። አይ ፕሬስ ዋን ተጨምሮኛል። መጀመሪያ የሚጠራውን ቁጥር ታስገባላችሁ። እንደዚህ ቴንክ ዩ ብሎ ይዘጋል ራሱ። እዚህ ጋር መሳሳት የለባችሁ። አያችሁ። ከዛ በኋላ ኮንግራቹሌሽንስ ብሎ ይሄው እዚህ ጋር እኔ ለመላክ ስፈልገውን ብር እንደዚህ መጣለሁ ማለት ነው። አያችሁ። አካውንቱ መዝግቤ ጨርሻለሁ። እዚህ ጋር ለምሳሌ 100 ብር ብጽፍ ስንት ብር ነው የሚመጣው? ይሄው ራሱ 4118 ብር። በዚህ አይነት ደግሞ 1000 ብር ብጽፍ ስንት ይመጣል? 41185 ብር መላክ እችላለሁ። እዚህ ጋር ቫት የምትለዋን መቁረጥ አለበት፣ ታበሩታላችሁ። እዚህ ጋር ደግሞ አሁን ፐርፖዝ ኦፍ ትራንስፈር የሚለዋን እዚህ ጋር እንዴት ነኩና እዚህም ጋር ሴቪንግ የምትለዋን ነው የምትመጡ፣ ወይም ፋሚሊ ኤክስፒሪየንስ የምትለዋን ለቤተሰብ ስለምትልኩ ፋሚሊ የሚለውን ብትነኩ የተሻለ ነው። በአጠቃላይ እችኛዋን አሁን ኮንቲኒው ብዬ ስሄድ ቀጥታ ልኮ ሜሴጅ ወደ ስልኬ ልኮ ያን ሜሴጅ ሳስገባለት ቀጥታ ፈቱራ ይሰጠኛል። ስለዚህ ወደ ኢትዮጵያ መላክ የምትችሉት በዚህ መንገድ ነው። አብዛኛው ጊዜ ለመላክ ደግሞ ሞክራችሁ እምቢ የሚላችሁ ቅድም ብራንች ኔም የሚለው ቦታ ስም ለማስገባት ትታገላላችሁ። ስም ማለት ለማስገባት 4 ጊዜ 0 ወይም 5 ጊዜ 0 ተጭናችሁ መላክ ነው። ስለዚህ በዛ መልኩ ያስገባችኋል። በዚሁ አጋጣሚ ደግሞ በእግረ መንገድ አሁንም አንድ ነገር ልጨምርላችሁ። አካውንታችሁ የባርኬ ባንክ አካውንቱ የቱ ጋር ነው የሚገኘው ብላችሁ ጽፋችሁልኛል። ኮሜንት ላይ ነበር ያነበብኩት። አሁን ይሄንን ትዝ ብሎኝ ነው ልሰራላችሁ የፈለኩት። እዚች ጋር ይኸው አካውንት የምትለዋን አንዴ እንደዚህ ተነኩታላችሁ። ከዛ በኋላ እዚች ጋር መሀል ላይ አካውንት ዲቴይል የምትላለች አያችሁ። እሱን አንዴ ስትነኩ ይሄው እንዳለ ይሄ የራሳችሁ አካውንት ነው። ያው አቡበከር አማን ታሚ ይላል። የራሴ አካውንት ነው፣ የራሴ ቁጥር ነው። ለሰው ሼር ለማድረግ ስፈልግ ስክሪንሾት አደረገውና ስልኩ እልክላችኋለሁ ማለት ነው። ስለዚህ በአጠቃላይ ስለ ባርኬ ባንክ ወደ ኢትዮጵያ ለመላክ እንዴት እንደሆነ በዚህ መልኩ አሳይቻችኋለሁ። ስለ ባርኬ ባንክ ይሄኛው ቪዲዮ 3ኛ ቪዲዮ ነው። ከዚህ በፊት ወደ ዱባይ እንዴት እንደሚላክ አሳይቻችኋለሁ። እዚህ ሀገር እንዴት እንደሚላክ አሳይቻችኋለሁ፣ ብሎም አከፋፈቱን። ስለዚህ ይሄንን ይመስላል። ደህና ቆዩልኝ። እሺ ቤተሰብ ቪዲዮውን ይሄንን ይመስላል። ቀላል አድርጋችሁ በ5-6 ደቂቃ ውስጥ እንዴት አድርጋችሁ መላክ እንዳለባችሁ ይሄው በዚህ መልኩ አሳይቻችኋለሁ። አካውንቱ ደግሞ አንዴ መዝግባችሁ ካስቀመጣችሁት ሁሌም እዛ ቦታ ላይ ይቀመጣል። ሌላ ጊዜ ለመላክ ስትፈልጉ ወደዛኛው አካውንት እንደዚህ መልፋት፣ እንደዚሁም ደግሞ ወደ ባንኩ ደውሎባችሁ አያስቸግራችሁም። ተመዝግቦ ይቀመጣል። ሁሌም ያንን ስም እየነካችሁ ገብታችሁ ሴንድ ማለት ብቻ ነው የሚጠበቅባችሁ። ስለዚህ ቪዲዮውን በአጠቃላይ ይሄንን ይመስላል። ያልገባችሁ ነገር ካለ ደግሞ ቲክቶክ ላይ በምሰራቸው ቪዲዮዎች ላይ ገብታችሁ ኮሜንት ጻፉ። ብዙ ላይክ ያገኘውን ኮሜንት እንደዚሁ አውጥቼ ቪዲዮ የምሰራበት ይሆናል። ቪዲዮውን አደራችሁን ሼር ማድረጋችሁ እንዳይረሳ። ቀጣይስ በምን ቪዲዮ ልስራላችሁ? የምን ባንክ አላላክ ላሳያችሁ? በአጠቃላይ ስለምን አይነት ቪዲዮ ልስራላችሁ ኮሜንት ላይ ጻፉልኝ። እሱንም እስካሁን ለነበረን ቆይታ ይሄንን ይመስላል። ቸር ሰንብቱልኝ።